እዚህ ሀገር ሰላም አታገኙ። የአላህ መልእክተኛ መካን ለቀን እንድንሰደድ አዘውናል። እዚህ ከሆናችሁ አንድ በአንድ እያደኑ ያርዷችኋል። ነብዩ ወደ ሀበሻ ምድር ሂዱ፣ እዚያ እርሱ ዘንድ አንድም ሰው የማይበደልበት ንጉሥ አለ ብለውናል። አሁኑኑ ውጡ በፍጥነት። فرسان احترسوا. ዱካቸውን አገኘ፣ ተከተልናቸው። ልናገኛቸው ግን አልቻለም። በከንቱ ነው የደከመው። እና እግረኞች ከፈረሰኞች አመለጡ ነው የምትለኝ? አመለጡ፣ ተሰወሩ። ግድ የለም ሙሐመድ መካ ውስጥ አሁንም አለ። ደካሞቹ ብቻ ናቸው ያመለጡት። ደካሞች ሆኑ ጠንካሮች ምን ለውጥ አለ? ከሀበሻ ጋር ያለን የንግድ ግንኙነት ክፉኛ ይጎዱታል። ሀበሻ አምር የሀበሻ ንጉሥ ወዳጅ አይደለም እንዴ? ወዳጅ ነኝ ብዬ ገምታለሁ። ታዲያ ይህን ወዳጅነትን ልትጠቀምበት አትችልም? እመልሳቸዋለሁ ብዬ እተማመናለሁ። ስለዚህ ሂድ ወደ ሀበሻ።
ጉድ ሊፈላባቸው ነው። ንጉሡን እጅ ሊነሱ አልፈቀዱም። ለነቢያችሁ እጅ አትነሱም። ለአንድ አላህ ብቻ ነው እንጂ ለማንም አንሰግድም። ሙሐመድ የአላህ ባሪያና መልእክተኛ መሆኑን ብቻ ነው ያስተማራል። የአላህ መልእክተኛ የትኛውን ተአምር አሳየና ነው ጃዕፈር? ወደ ሰማይ ማድረግ ይችላል። ውሃ ላይ ተጉዟል። በሽተኞችን ፈውሷል። አይነ ስውራንን አብርቷል። ሙታንን ቀስቅሷል። የትኛውን ተአምር አሳየና ነው ጃዕፈር? ትክክለኛ አባባል ነው። ነቢያት ካላህ ለመላካቸው ምልክት ይሆን ዘንድ ተአምር ሊኖራቸው ግድ ነው። የሙሐመድ ተአምር ቁርአን። ጌታዬ፣ አንድ መሀይም ከአንደበቱ አፍልቆ የአላህ ቃል ነው ያለው ከንቱ የቃላት ጥርቅም ነው። ንጉሥ ሆይ የሚሉትን አድምጠዋል። የተሻለ ማስረጃ ያላቸው ይመስሎታል? በእርግጥ አላህ ለነቢያት ተከታዮቻቸውን በልዩ ልዩ ቋንቋዎች ማናገር ይችሉ ዘንድ ከዚህ በፊት ተናግረው የማያውቁትን ቋንቋ መናገር እንደሚያስችላቸው አውቃለሁ። ግና ይህ ተአምር በዚህ ዘመን ስለመከሰቱ እጠራጠራለሁ። የሚበቃኝንም ያህል ሰምቻለሁ። ያቀረባችሁት መረጃ ደካማ ነው። ግፍ ስለበዛብን፣ ስቃይ ስለበረታብን መጠጊያ የሆኑን ዘንድ ነው ወደ እርሱ የመጣ ነው። ሙሐመድ ነው ወደ ሀበሻ ሂዱ፣ እዚያ እርሱ ዘንድ አንድም ሰው የማይበደልበት እውነተኛ ንጉሥ አለ በማለት ወደዚህ ይላከን። የተቀጡትን ተገቢ ቅጣት እኮ ነው ግፍ የሚሉት ጌታዬ። ሙሐመድ ወደ እኔ ላካችሁ ለምንድን ነው? ምክንያቱም ክርስቲያን ስለሆኑ በአላህ ያለዎት እምነት ለእኛ ጥበቃ ያደርጉልን ዘንድ ይገፋፋዎታል ብሎ ስላመነ ነው። ንጉሥ ሆይ አስተውለዋል። ንግግራቸው ሁሉ ጭብጥ የሌለው የማይረባ ነው። አሳማኝ ጭብጥ አቅርበዋል። ልንሰማቸው ግድ ይለናል ወዳጄ። ንጉሥ ሆይ መሀይማን ህዝቦች ነበር። በእጃችን ከእንጨትና ከድንጋይ ጠርበን የምንሰራቸውን ጣዖታት እናመልክ ነበር። በክት እንመገባለን፣ ዝሙት እንሰራለን፣ ዝምድናን እንቆርጣለን፣ የጉርብትና መብት እናጓድላለን። ከመካከላችን ኃይለኛው ደካማውን ያጠቃል። በዚህ ሁኔታ ውስጥ እያለን አላህ ከመካከላችን ዘሩን እውነተኛነቱንና ታማኝነቱን ጠንቅቀን የምናውቀውን ነቢይ ላከልን። ይህ ነቢይ አላህን በብቸኝነት እንድናመልክ አባቶቻችን ያመልኳቸው የነበሩና ከድንጋይና ከእንጨት የተጠረቡ ጣዖታትን ከማምለክ እንድንታቀብ ጥሪ ያቀረበልን። አማልክቶቻችን ላይ ቅጥፈት እየተናገራችሁ ነው። የምናመልከው ድንጋዩን ወይም እንጨቱን ሳይሆን በሱ ላይ የሰፈረውን መንፈስ ነው። በሱም ወደ አላህ እንቀርባለን። ሁሉም ጣዖት አምላኪዎች አንተ የተረዳኸውን ያውቃሉ ማለት ያስቸግራል እኮ አምር። ሃይማኖታችሁ ምን ያዛችኋል? አላህን በብቸኝነት እንድናመልክ፣ በእርሱም ላይ ምንንም አካል እንዳናጋራ፣ እውነትን እንድንናገር፣ አደራን እንዳንበላ፣ ዝምድናን እንድንቀጥል፣ የጉርብትናን መብት እንዳናጓድል፣ ዝሙት ከመስራትና ነፍስን ያለ አግባብ ከማጥፋት እንድንታቀብ ያስተምረናል። የሙት ልጆችን ገንዘብ ከመብላት፣ የንጹሃን ሴቶችን ስም በዝሙት ከማጉደፍ ይከለክለናል። ንጹሃን ሴቶች፣ ሃይማኖታችሁ ስለ ሴቶች ምን ይላል? ሃይማኖታችን ሁለቱንም ጾታዎች በኩል አይን ይመለከታል። ለኛ ያለን መብት ለነሱም አላቸው፣ ለነሱ ያላቸውን መብት ለኛ አለ። ሴቶች ደግሞ ምን መብት ይኖራቸዋል? እንገዛቸዋለን፣ ያገለግሉን ዘንድም ልብስና ጉርስ እንችላቸዋለን። አንታዘዝም ካሉ ደግሞ እንሸጣቸዋለን። 9 ወር በሆዷ ተሸክማና አምጣ የወለደችህን በኋላም ነፍስ እስክታውቅ ድረስ ተንከባክባ ያሳደገችህን እናትህን ክብር እንዲህ ታዋርዳለህ? አምር ምን ነው አማልክቶች አንተን ማናገር ተሳናቸው አምር? ወይስ የነሱ አንድ አምላክ አንደበታቸውን ዘጋው? አምላካችን የኛ ብቻ ሳይሆን የሰው ልጆች ሁሉ አምላክ ነው። የኢብራሂምም፣ የሙሳም፣ የዘከርያም፣ የየህያም፣ የኢሳም አምላክ ነው። በሙሐመድ ላይ መልእክት እንዳወረደ ሁሉ በእነርሱም ላይ መልእክት ያወረደ አምላክ። እነዚህን ሁሉ ስሞች ማን አስተማራችሁ? ቁርአን ነው፣ በሙሐመድ ላይ የተወረደው መጽሐፍ። መሐመድ የሙት ልጅና ፍየል ጠባቂ ከሆኑ ያደገ ነው። መሲህስ ገሊላ ውስጥ በአናጺነት ሙያ ተሰማርቷል ነበር። እውነት እውነት እላችኋለሁ
ሙሐመድ ያመጣው መልእክትና ኢየሱስ ያመጣው መልእክት ከአንድ ምንጭ የተቀዱ ናቸው። ንጉሥ ሆይ ስለ ኢሳ ለጆሮ የሚከብድ ጸያፍ ነገር ይናገራሉ። ስለ ኢሳ ምንድነው የሚሉት? ሰው እንጂ የአምላክነት ባህሪ የለውም ይላሉ። ተናገሩ። ስለ ኢየሱስ ያላችሁ እምነት እንዴት ነው? ነብዩ መሐመድ እንዳስተማረን ኢየሱስ ከአምላክ የሆነ መንፈስና በብዝዕቷ ማርያም ማህፀን ውስጥ ያስቀመጠው የሁን ቃሉ ነው። ኢየሱስን ማን እንደወለደውና እንዴት እንደተወለደ የሚጠይቋቸው። ከቁርአናችሁ ውስጥ ስለ ኢየሱስ አወላለድ የተነገረ ነገር አለ? አዎ፣ ፈቃዶ ከሆነ ላንብብሎ። እንዴታ እስቲ አንብብልኝ። بسم الله الرحمن الرحيم واذكر في الكتاب مريم إذ انتبذت من أهلها مكانا شرقيا فاتخذت من دونهم حجابا فأرسلنا إليها روحنا فتمثل لها بشرا سويا قالت إني أعوذ بالرحمن منك إن كنت تقيا قال إنما أنا رسول ربك لأهب لك غلاما زكيا قالت أنى يكون لي غلام ولم يمسسني بشر ولم أك بغيا قال كذلك قال ربك هو علي هين ولنجعله آية للناس ورحمة منا وكان أمرا مقضيا صدق الله العظيم በእኛና በእናንተ ሃይማኖት መካከል የዚህችን መስመር ያህል እንኳን ልዩነት የለም። አምኑ። ጋራ የሚያህል ወርቅ ብታመጣ እንኳን እነዚህን ሰላማዊ ሰዎች አሳልፌ አልሰጥህም። ጃፈር፣ ከእንግዲህ ነፃ ናችሁ። አምላክ ፈቅዶ ወደ ቀያችሁ እስክትመለሱ ድረስ በግዛቴ ውስጥ በሰላም መኖር ትችላላችሁ።